መዳሞቻችሁ ወይም አሰሪዎቻችሁ አረብ ቤት ውስጥ እየሰራችሁ ከሆነ አረቦቹ ጠንቋይ መሆናቸውን የምትለዩበት ዋና መሰረታዊ ነገሮችን ነው የምነግራችሁ ዛሬ በዚህ ቪዲዮ። ይሄን ቪዲዮ እስከ መጨረሻው እዩ፣ ትጠቀሙበታላችሁ። ብዙ እህቶች አብደው ይሄዳሉ፣ አሟቸው ይሄዳሉ። ከኢትዮጵያ መጥተው ጤነኛ የነበሩት እዚህ ከመጡ በኋላ ምን ሆኜ ነው ምናምን እምበላው እኮ ጥሩ ነገር ነው፣ መጠጣው እኮ ጥሩ ነገር ነው፣ የምኖረው ህይወት እኮ በጣም አሪፍ ነገር ነው፣ ግን ምን አገኘኝ ምናምን እያሉ ብዙ እህቶች ስለሚጨናነቁ አረቦቹ ወይም መዳሞቻችሁ ጠንቋይ መሆናቸውን የምትለዩበት ዋና መሰረታዊ ነገሮች ነው የምነግራችሁ። ይሄን ቪዲዮ እስከ መጨረሻው ይዩት። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲቱ ቻናል ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት መስጫው ላይ አስቀምጡልኝ፣ እመልስላችኋለሁ። መግቢያው ላይ እንደነገርኳችሁ ምን ብያችሁ ነበረ? አሰሪዎቻችሁ ጠንቋይ መሆኗን የምትለይበት ዋና መሰረታዊ ነገሮች። ብዙ እህቶች ትታመማላችሁ። ምን አጋጥሞኝ ነው ከኢትዮጵያ ከመጣሁ እኮ በጣም ጤነኛ ነበርኩኝ፣ ምን ሁኜ ይሆን ምበላው የምጠጣው እኮ ሁሉ ነገር የተስማማ አዲስ ጥሩ ነገር ነው ምናምን ምተኛም ጥሩ ቦታ ላይ ነው ምናምን ብቻ ብዙ ነገሮችን ታስባላችሁ ባለማወቅ የመጣ ምናምን ነገር ግን አንዳንዴ ብዙ አጋጠመኝ ወይም ብዙ ነገሮች ስለሚኖሩ መዳሞቻችሁ ጠንቋይ መሆናቸውን የምትለዩበትን መንገዶች ነው የምነግራችሁ። ብትሆን ባትሆን ለራሷ ነው መጥፎ ስራ ለራሱ ምንድነው የሚባል እንኳን እስከነተራሱ ጥሩ ስራ ለራሱ መጥፎ ስራም ለራሱ ነው መሰለኝ የሚባል እነዚህ አይነት ነገሮች አሉ። ኦፍኮርስ ሁሉም ነገር ለራሳችን ነው። እኔ ጥሩ ስራ ብሰራ ለራሴ ነው፣ መጥፎ ስራ ብሰራ ደግሞ ለራሴ ነው እንጂ ለማንም ብዬ አይደለም። ወይም ከልጆች አገኘዋለሁ ወይም ከፊቴ ከጀ ነው የሚቀድመኝ። ስለዚህ ምንም አገባኝ ምናምን ማለታችሁን እኔ ራሱ ደስ አላለኝም። ያወቁት ነገር ይጠቅማል። አውቃችሁ ጥንቃቄ ብታደርጉ ለራሳችሁ አስፈላጊ ነገር ነው። የአረቦች ብዙ ነገሮች ሊኖር ይችላል፣ ጸባያቸውን በምናምን ብቻ የተለያዩ ነገሮች ሊሆኑ ይችላል። ባለማወቅም ልታጠፉ ትችላላችሁ። ነገር ግን ደግሞ ካወቃችሁት እናንተ አውቃችሁ ማድረግ ያለባችሁ ነገር መወሰን ያለባችሁ ነገር ትወስናላችሁ። ከዚህ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ ያላደረጋችሁ ቤተሰብ ብትሆኑ በጣም ነው የምፈልገው። ቪዲዮውን ደግሞ እስከ መጨረሻው ብታዩት ደግሞ ሀሳብ አስተያየታችሁን ኮሜንት መስጫ ላይ ብታስቀምጡ ደግሞ በጣም አስፈላጊ ነገር ነው። አንደኛና የመጀመሪያው ብዬ ያስቀመጥኩት የተወለዳችሁበትን ቀን የቤተሰብ ፎቶ፣ የእናት አባት፣ የአያት ፎቶ ይጠይቃሉ። የእናንተን ወይም የሰራተኞችን ማለት ነው። መዳም ነው እንደዚህ ያለሽ የምጠይቀው የእናት አባትሽ ፎቶ ምን አይነት ነው እስኪ ልይሽ። በዋዛ ፈዛዛ ነው እኮ የምትጠይቅሽ። እንደዚህ ሆነ ቀጥታ የሆነ ጥያቄ አይደለም። አላለ ቀስ ብላ ለመግባት ስለምትፈልግ እስኪ የእናት አባትሽን ፎቶ አሳየኝ፣ አባትሽ ስም ማን ይባላል፣ የአያትሽ ስም ማን ይባላል፣ የተወለዳችሁበት ቦታ ምንድነው፣ ብቻ የተለያዩ ነገሮችን ልትጠይቃችሁ ትችላለች ስለራሳችሁ። ግን ደግሞ ይሄ ወደ ውስጥ ገባ ብላችሁ ስለ ራሳችሁ ሂስትሪ ማውራታችሁ ማቆም አለባችሁ። አንደኛ የመጣችሁ ለስራና ለስራ ብቻ ስለሆነ ብዙ ነገር ማውራት አይጠበቅባችሁም። ስም በምትጠይቅባችሁ ሰዓት ምን ማድረግ አለባችሁ? ከአባታችሁ የማታውቁትን ስም ብቻ የአባታችሁ የእናንተ ቤተሰብ ያልሆነ ስም መናገር አለባችሁ። የሌላችሁን ነገር ነው መናገር ያለባችሁ። አላለ የአባት ስም ማን ነው ስትልሽ አበበ ከሆነ ከበደ ማለት አለባችሁ። የእናት ስም ማን ነው ስትልሽ ደግሞ አስቴር ከሆነ ደግሞ አለሚቱ ማለት አለባችሁ። አይደል? የሆነ ተቃራኒ ነገር ነው መመለስ አለባችሁ። ለምን? ከነሱ ጋር ተግባብታችሁ እንድትኖረው ማለት ነው፣ ነገሮችን ካወቃችሁ በኋላ። በሁለተኛ ደረጃ ደግሞ እነሱ ሻወር አይወስዱም። እናንተ ደግሞ እንዳትወስዱ ነው የሚከለክሏችሁ። ለምን? ይታወቃል የሰይጣን ስራ ቆሻሻ ነገር እንደሆነ፣ የሆነ ልክስክስ ነገር እንደሆነ፣ የጠነባ ነገር እንደሆነ ምናምን ነገር መቼም ለእናንተ መናገር አይጠበቅብኝም። እና ሻወር ስትወስዱ ወይም እንዲወስዱም አይታችሁ አታውቁም። እዚህ ላይም ደግሞ ጥንቃቄ ማድረግ አለባችሁ። ይህን ስላችሁ ደግሞ ሙሉ ለሙሉ ናቸው ያልኳችሁ አይደለም።
ግን ደግሞ ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ነገሮች ሲያጋጥሟችሁ ምንድነው ምናምን ብላችሁ መጠርጠር አለባችሁ። አንዳንድ ቦታ ላይ ሁሉ ነገር በየዋህነት መበላት የለባችሁም ማለት ነው። በሶስተኛ ደረጃ ደግሞ ሴቶች ከእጃቸው የማይወልቅ የወንድ ቀለበት የመሰለ ይለብሳሉ። መቼም ሲወልቅ አይታችሁት አታውቁም። ሁሌም ሲተኙም ሲነሱም ልክ እኛም እንደዚህ አድርገን ይሄን ስተኛ ስነሳ አውልቄው አላውቅም። ልክ እንደዚህ አይነት ነገር የሆነ እንደ ማምለኪያ ነገር ምናምን ነገር ሊጠቀሙት ይችላሉ። አላደል ከነሱ የተቀበሉት ነገር ምናምን ነገር ወይም አንዳንድ ኢትዮጵያ ያለን አንዳንድ ነገሮች እንደ ከአዋቂ ሄደው ተብሎ የሆነ ክታብ ነገር ምናምን ነገር ተቀብሏታው እንደዚህ አይነት ነገር ሊያጋጥማችሁ ስለሚችል እዚህ ላይ ደግሞ ጥንቃቄ ማድረግ አለባችሁ። ኖርማል ነው፣ የራሳቸው ነገር ነው፣ የራሳቸው ማድረግ ይችላሉ። ግን ደግሞ እናንተን በምግብ በመጠጥ በተለያዩ ነገሮች ራሳችሁ እንዳትጎዱ በልብስም ሊሆን ይችላል። ብቻ ጥንቃቄ ካደረጋችሁ ጥሩ ነገር ነው። የተጠነቀቀ ሰው መቼም ወድቆ እንደማይወድቅ ነው የምነግራችሁ ማለት ነው። አራተኛው ደግሞ በጣም ወሳኙ ነገር እዚህ ደግሞ ብዙ ሰዎች ሊያጋጥማችሁ ስለሚችል ጥንቃቄ ማድረግ አለባችሁ። ቡና ከጠጡ በኋላ ስኒውን ያነቡታል። እንዲህ ያደረጉ ምናምን ነገር ያነቡታል ምናምን ነገር። እኔ ራስ አላውቅም፣ ቡናም አልጠጣም፣ ከቤትም አፍልቼ አላውቅም። ከጠጣው ሻይና ሻይ ነው የምጠጣ። ስለ ቡና ስለምናምን ማውቀው ታሪክ የለኝም። ግን መዳሞቻችሁ ጠንቋይ ከሆኑ ምናምን ነገር እንደዚህ አይነት ነገር ሊያጋጥማችሁ ስለሚችል ስኒውን ያነቡታል፣ ሁሌም ያነቡታል። ግን አንዳንድ እህቶች ትደናገራላችሁ። ምን ሆና ነው ምናምን። አብዛኛው ጊዜ በእኛ ጋር አልተለመደም። በእኔ ቤተሰቦች ምናምን ነገር አላውቅም እንደዚህ አይነት ነገር። ግን ጥንቃቄ ማድረግ አለባችሁ። መዳሞቻችሁ እንደዚህ ካደረጉ ያው ለምንድን ነው ምናምን ብሎ መከራከር የለም። ግን ኮንትራት ከጨረሳችሁ ከነሱ ቤት ለመውጣት መሞከር አለባችሁ። ወይም ደግሞ እንደዛ በሚያደርጉበት ሰዓት እነሱ የሚሏችሁን ትኩረት ሰጥታችሁ መስማት ይሆናል አይደል? ለምሳሌ ያን ካነበቡበት ፍንጃል እንደገና የሆነ ቡና ጨምረው እንቺን ጠጭ ካሉሽ ወይም እንቺን እንደዚህ አድርገሽ አስቀምጪው ምናምን ነገር በእጅሽ ንኪው፣ አፈሩን አሰር የሚባል አይደለ? ከቡናው የሚወጣ አሰር፣ እሱን በእጅሽ እንደዚህ አድርገሽ አድርጊው ምናምን የመሳሰሉት ነገር ሲሏችሁ ጥንቃቄ ማድረግ አለባችሁ። ትሰሙታላችሁ ግን ላለመተግበር መሞከር አለባችሁ። እነሱ የሚሏችሁን በሙሉ ማለት ነው። ኖርማል ነው። ጣጡስ የሚሏችሁ ነገር ካለ ዘወር ብላችሁ ወደ ውሃ መድፋት አለባችሁ። እነሱ የሚሏችሁ ነገር ሁሉ አታሳኩት። መዳሞቻችሁ እንደዚህ አይነት ነገር እያደረጉ ከሆነ ጥንቃቄ ማድረግ አለባችሁ። አምስተኛ ደግሞ ይጠቅማችኋል ብዬ ነው የማስበው። በእውነት ከምሬንም ብዙቶች የመታመም የመሞት አሁን ምክንያቱ ብዙ ስለሆነ በመዳን ቤት ነው ደግሞ እንደዚህ አይነት ነገር የሚያጋጥማቸው። አምስተኛና ወሳኙ ነገር ካርታ ስብስብ፣ ያልተለመዱ ጌጣጌጦችን ታያላችሁ ከቤታቸው ማለት ነው። መዳን ቤት ወይም እንደዚህ አይነት ነገሮች ሲያጋጥሟችሁ ምንድነው እናንተ ማድረግ ያለባችሁ? መጠንቀቅና ያን ነገር ላለመከወን፣ ላለመንካት፣ አብራችሁ ላለመጫወት ምናምን ነገር ነው ማየት ያለባችሁ እንጂ ወይም ለመጣል ወይም አንቺ እንኳን ትንሽ ብሎ ለመጠየቅ ወይም ለመናገር አይደለም። እሺ። እና እንደዚህ አይነት ቤት የምትሰሩ ጥንቃቄ ማድረግ አለባችሁ። ቀላል ነገር አይደለም። ብዙዎች ብሎት እያበዱ የሚሄድ በእንደዚህ አይነት ድርጊት ነው። በመቀጠልም መዳሞቻችሁ እንደዚህ አይነት ነገሮች መሆኑን የምታውቁበት የምትለዩበት መንገዶች ደግሞ ከቤታቸው ሁሌም የሚጨስ ነገር ያጨሳሉ። ኢትዮጵያ ነድ አይደለም የሚባል ነድ እናጨሳለን። ይሄ ኖርማል የተለመደ ነገር ነው። ግን ደግሞ እናንተን የማታውቁት በቃ ሁሌም እነሱ ያጨሱታል። ይሄ ነድ እንደ ነድ ወይም እንደ ጣን የሚመስል ነገር ሁሌም ነገር ሊያጨሱ ስለሚችሉ እዚህ ላይ ደግሞ ጥንቃቄ ማድረግ አለባችሁ። በመጨረሻ ወሳኙ ነገር ደግሞ በጣም መጠንቀቅ ያለባችሁ ነገር ቢኖር ደግሞ ከቤታቸው ያልተለመደ የእንስሳ ቅርጽ የእንስሳ አጽም ታያላችሁ። አንዳንድ መዳሞች ምን ያደርጋሉ? ለቤታቸው ውበት ከሆነ የሆነ በታላቅ ካርታ ያስቀምጣሉ። ይሄ ስዕል ምናምን ነገር ማለት ነው፣ እንደ ዛፍ ቅጠል ምናምን የመሳሰሉት
ለቤታቸው ጌጥ። ነገር ግን ደግሞ ከክፍላቸው ወይም የሆነ ራሱን የቻለ ክፍል እንደ አጽም፣ የእንስሳት አጽም ምናምን ነገር በምታዩበት ሰዓት ደግሞ እናንተ ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ነገር ሲያጋጥማችሁ እናንተ ጥንቃቄ ለማድረግና መወሰን ያለባችሁ ነገር ለመወሰን ነው መሮጥ ያለባችሁ። ወይም ያን ነገር በምታዩበት ሰዓት ምናምን ነገር በምታዩበት ሰዓት ደግሞ ምን ማድረግ አለባችሁ እናንተ ወይ ከዛ ቤት ለመውጣት መወሰን አለባችሁ። ሁለተኛ ደግሞ ያን ነገር የምታዩት ምን ሲያደርጉት ነው ለሰይጣን አይደል የሚገብሩት ምናምን ነገር ስለሚሆን ብቻ ከዛ ቤት ላለመቆየት ምናምን ነገር ብትወስኑ በጣም አስፈላጊ ነገር ነው። ለምን ለራሳችሁ በጣም አስጊ ነገር ነው። ብዙ ጊዜ መዳሞቻችሁ ገንዘባችሁን መዳሞቻችሁን ገንዘባችሁን ልትጠይቁ ስትሉ የምታፍሩ፣ የምትፈሩ፣ የምትደነግጡ አላችሁ። እኔ ምናምን እያላችሁ ግን እኮ የሰራችሁት ገንዘብ ነው። ግን እዚህ ላይ ደግሞ ምን ሆኜ ነው ገንዘቤ ነው እኮ ምናምን እንገላችሁ ደግሞ ማስተዋል አለባችሁ ራሳችሁን ማለት ነው። ቀላል ነገሮች ምናምን መስሎ ሊታያችሁ ቢችሉ እንደዚህ አይነት ነገር ሲያጋጥማችሁ ግን ምን ሆኜ ነው እባክሽ እንደዚህ የሆንኩት ብላችሁ ነገሮችን ለመድፈር አለባችሁ። ለመድፈር መሞከር አለባችሁ። ይሄ ቀላል የሆነ ነገሮች ሆነው ግን ዝም የምንላቸው የምንታገሳቸው አይተን እንዳላየን የምናልፋቸው ነገሮች ሊኖሩ ይችላሉ። ግን ደግሞ ማለፍና ማለፍ የሌለባችሁን መለየት አለባችሁ። ለምሳሌ 4፣ 5፣ 6 ወር እስኪሆን ደሞዛችሁን ማቆየት የለባችሁም። ወይም ደግሞ እናንተ ዝም የምትሉ ከሆነ እንደምን ሆኜ ነው ምን የተደረገብኝ ነገር አለ ምናምን ነገር እያላችሁ ራሳችሁ መገምገም አለባችሁ። 24 ሰዓት ጸጥ ማለት የለባችሁም። ዝም ስላለቻችሁ ወይም በእሺ ኢንሻአላህ እያለች የምታሳልፋችሁ ምናምን አይነት ሴት ከሆነች ለመቆረጥ መሞከር አለባችሁ። ከዛ ቤትም ለመውጣት ግዴታ ገንዘቤን ካልተከፈለኝ ከአንቺ ቤት የመቀጠል ፍላጎት የለኝም ማለት ብላችሁ መወሰን አለባችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። እንደምትጠቀሙበት በጣም እርግጠኛ ነኝ። የብዙዎች እህቶች የመሞት፣ የመታመም፣ የመታሰር፣ የማበድ ምክንያት ይሄ ስለሆነ ጥንቃቄ ብታደርጉ በጣም ወሳኝ ነገር ነው ብዬ ነው የማስበው። ይሄን ነገር ካያችሁ እንድትጠነቀቁበት ነው እንጂ አፋውታችሁ እንድትሳደቡ አንቺ እኮ እንትን ነሽ ብቻ የተለያዩ ነገሮች እንድትሉ አይደለም። ግን ጥንቃቄ ማድረግ አለባችሁ። ገባችሁ? እናንተ የዋሁኝ እኮ ነው እንደዚህ አይነት የሆነ ምናምን ነገር ብቻ ትሉስላላችሁ። አንዳንዴ የምናስባቸው ነገሮች ብዙ ናቸው እና ጥንቃቄ አድርጉ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ፣ ሼር እያደረጋችሁ ቤተሰብ